እንዲሁ ሳላይሽ አነሳሻለሁ ወይም ቪዲዮ እያየሽ ያለሽ። ኦኬ ጋይስ እንግዲህ ዛሬ የቤት ቭሎግ ውስጥ አሳያችኋለሁ። ዛሬ ቤት ውስጥ ነው የምውለው። ማንም የለም እንደምታዩት ቤት ውስጥ ብቻዬን ነኝ። አብረን እንግዲህ ቭሎግ እንሰራለን ቤት ውስጥ ማለት ነው። ዛሬ ግጥም አለኝ፣ ስዕል እናነሳለን። እናንተን ሳላያቸው እንዲሁ አነሳቸዋለሁ። አሁን አንተ ወይና አንቺ እንዲሁ ሳላይሽ አነሳሻለሁ ወይም ቪዲዮ እያየሽ ያለሽው። ስምሽንም መጀመሪያ ጽፌ ያስቀምጥልሻለሁ። ትክክል ከሆነ ኮመንት ላይ አግኝተኛል በይ። ሁለተኛ ደግሞ ግጥም አለኝ። ሶስተኛው ደግሞ እስክስተኛ ቆንጆ ዳንስ አለኝ። በቃ ዛሬ ቤት ውስጥ ቭሎጋችንን እንሰራለን። ሀሳብ አንቺ ብቻ ቁጭ ብለሽ። በመጀመሪያ ቆይ እስቲ በሩን እንዘጋለን። ከዛን ደግሞ እዚህ ማብራት የለም። እስቲ ማብራት የለም። እዚች ጋር እስክሪብቶን ፈልግ። በእስክሪብቶ ነው ማነሳው። እዚች ጋር እስከምጫት ነበረ። የት አለ? ሳላገኛት አልቀረም። ኦኬ እሺ፣ አሁን እስክሪብቶችንን ወስደናል። በእስክሪብቶ ነው ማነሳችሁ። ሁለታችሁንም፣ ወንዱንም፣ ሴቱንም፣ አንተንም አንቺንም በእስክሪብቶ ነው ማነሳሽ። ሲቀጥል ደግሞ ደፍተር ያስፈልገናል። እዚች ጋር ደፍተሬ አለች። ሆነች ቀይ እስክሪብቶም አለ መሰለኝ። አሁን እመቻችና ማለት ነው እዚህ ጋር ቁጭ እንላለን። እዚህ ጋር ይቀመጣል። በቃ ዋትስአፕ አሁን እዚህ ላይ ነው ማነሳቸው። ግጥምም አለ። ግጥምም እዚሁ ሆኜ ነው የምጽፍላችሁ። አሁን ሁለት እስክሪብቶ ሞልቶልናል። ባይዘዌ ደፍተር እዩ ምን እንደምንለማመድ ከዩቲዩብ ሌላ ፎሬክስ ማየት ትችላላችሁ። ይኸው እንዴት እንደማነሳ ይታያል አይደል? ይኸው በቃ ደፍተሩ ራሱ እዚህ ጋር ፎሬክስ፣ እዚህ ጋር ፎሬክስ ቡክ ይላል። ባይሲ ይኸው ፎሬክስም አለውበት። የተለማመድኩ ነኝ፣ ገና ጀማሪ ነኝ። ቪዲዮ ኤዲቲንግም እሞክራለሁ እንደዛው። ሁሉንም ነገር ውስጥ አለው በቃ። ሌላ ደግሞ አሁን በስተጀርባ ነው ማነሳላችሁ። በጀርባ በኩል ምን ይላል መሰላችሁ? በጀርባ በኩል ማን ይላል? $50፣ $100 የኔ እቅድ፣ $500፣ $1000፣ $2000፣ $5000፣ $8000፣ $10000። ከዛ ወደ ፕሮፊታብል እንሆናለን ያኔ ብዬ አስባለሁ። ወደ $10000 ስንደርስ። አሁን ቆይ በቃ ዳይ ወደ ሲሉ። እስቲ መጀመሪያ አንተን ነው ማነሳ፣ ከዛን ደግሞ አንቺን ነው ማነሳሽ። እንዲሁ ቁጭ በይ በቃ። አቤት ውበት ምንቺን በዳዳለ። እሺ እዚህ ጋር የሆነ ቪዲዮ እሰራለሁ ብዬ የሆነች ስክሪፕት ጽፌ አልሰራሁትም፣ ግን ስለ ቪዲዮ ኤዲቲንግ ነው። በቀጣይ ልሰራላችሁ እችላለሁ፣ አይታወቅም። ግን ለአሁኑ ቭሎግ ነው የምሰራው። አሁን እንዲሁ ቁጭ በይ፣ ሳቅ በይ ትንሽ። ግን መጀመሪያ እሷ አንተ ሳቅ በል እስቲ፣ ወይን ተቃቀፉ እስቲ። ሁለታችንም ላንሳችሁ እንዲሁ በቃ። አንተ ስክሮል ልታረግ ነው እንዴ? እዛው አታሳልፍ። አንስቼ እስከምጨርስ በቃ አንተን ላነሳ ነው። ከዛው ከ10 ሬት ታደርጉልኛላችሁ ኮመንት ላይ። ይመቻችሁ። እዚህ ላይ ሆኜ ነው አነሳችሁ።
አልተሳካም። በጥብጬዋለሁ። አሁን ሌላ እንደገና አነሳቸዋለሁ። ስትነቃነቁ ነው እኮ መትነቃነቁ ነው። አንዴ ያነሳቸው ነበር። ፈታ አድርጌ እንደገና አነሳቸዋለሁ። እንዲሁ ቁጭ በል በቃ። በሀሳብ ጠፋሁ አይደል? ኦይ አንተን አንስቼ ጨርሻለሁ። አሁን እሷ ናት ቀራሽ። እንዲሁ ቁጭ በይ አንቺ ደግሞ ወይኔ ብታይ ማለት ነው እንዴት እንደማነሳ። በቃ እንዲህ ነው የሚያምርብሽ። አንቺ ከ10 10 ሬት አድርጌሻለሁ። እንደው በስመ አብ ምንድን ነው የኔ አይን ውበት። እሺ ቆይ ላንሳሽ፣ በወሬ አታጥፊ። እንዲሁ ቁጭ በይ በቃ። አቆምሽ፣ ወደዛ ዙረሽ። ኧረ ፀጉር አሁን ስማችሁ ነው ቀረኝ። ስማችሁ መጀመሪያ የእሷ ከቢ ነው የሚነሳው፣ የእሱ ደግሞ ከዲ ነው የሚነሳው።
አሁን ተመልሰናል ጨርሰናል ሲሉን አንስተን አሁን የሚቀረው ግጥም ልጽፍላችሁ ነው። እዚሁ ቁጭ ብዬ 5 ሰከንድ ስጡን። ከዛም በኋላ በቃ እኔ አሁን ጠቅ አድርጌ ነው የምጨርስላችሁ። ምንም ነገር አያሳስብም። እሺ ፒስ። በቃ ዳይ ወደ ግጥም መጻፍ። አሁን ግጥም ለመጻፍ እንትና ያስፈልጋል። ርዕስ ርዕሱን አንቺን ብዬ እንላለን። አሁን እንግዲህ ልጻፍ ነው። እሺ ዳይ ወደ ርዕስ ግጥም መጻፍ። እንዳታሳልፍ እንዳታሳልፍ። ይኸው ደስታ ሀሳብ እስከሚመጣልን ትንሽ ቤት ውስጥ ሀሳብ እስከሚመጣልን የግጥሙን ሀሳብ ምርጥ ያበደ ግጥም ነው የምጽፍላችሁ። ታያላችሁ እናንተ በቃ ቆይ እስኪ አሁን ደግሞ እንጽፋለን። ትንሽ ሀሳብ መጥቶልናልም አልመጣልንም፣ ምንም እየመጣልኝ አይደለም፣ ግን እንጽፋለን። ውይ ጭንቅላት ባዶ፣ ምንም ሀሳብ የለም። ይኸው የጻፍኩትን ምንም እሱንም ቤት አይመታ ምን አይመታ፣ ግን በቃ ያበደ ነው ማደርግላችሁ። እናንተ ብቻ ቁጭ ብላችሁ
እሺ አሁን ደግሞ ግጥማችን ትንሽ ብትሆንም ጽፌ ጨርሻለሁ። ሌላ ቀጣይ ደግሞ ዳንስ ነው አለን። እሺ አሁን መጀመሪያ ግጥማችንን እንላችኋለሁ። የጻፍኩትን ግጥም የግጥሜ ርዕስ አንቺን ብዬ። አዎ አንቺን ብዬ አንቺን ብዬ ሀገር ከመንደሩ ስጣላ ሹገር ዳዲ ያገኘው ብለሽ ዳር ያዘ ያልሽኝ ደህና ነሽ? ሲሊም ነው ይኸው ነው በቃ የመላጣ ልጅ ግጥሜ ይኸው ነው። ከዚህ ሌላ ምንም የለም። ቀጣይ ደግሞ የሚሆነው ዘፈን ነው። አሁን ደግሞ የዘፈን ሰዓት ደርሷል። ልቀርጽላችሁ አስቤ ነበረ ግን አልተመቸኝም። ለዛ ነው ተውኩት። ያበደ ብሎግ ልዘራላችሁ ነበረ። ምን መሰላችሁ? ልብስ አጥቤያለሁ። ጠዋት ቤተክርስቲያን ስሄድ ምናምን ቀርጬ ከቤተክርስቲያን መልስ ቁርሴን በልቼ ዩኒፎርሜን ሱሪውን ትቼ ሸሚዝና ሰደርያውን አጥቤ ሌላ ደግሞ ጫማዬ ምናምን ጠረግ አድርጌ እሑድ እንዲህ እንውላለን። ሰኞ የካቢኔ ልጅ መስለን ወደ ትምህርት ቤት እሺ ምናምን በቃ አንዳንድ ነገር መሰራው ልቀርጽላችሁ ነበር አልተመቸኝም እና በዚሁ ራሱ ፈታ ብለው። አሁን ደግሞ የሙዚቃ ሰዓት ደርሷል። እንጨፍራለን። እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው መልሳቸው ነግረውኝ አስበው እሺ ያሉን ጊዜ ተደስቼ 6-7 ጥይቴ ተኩሼ ካለሽበት ገስግሼ ደርሼ እጅ መንሻ ጥሎሽ አቅርብና የእናችንም ጉልበት እስምና ተነጩ ፈረሴ ላይ ቆሜ እስክስቴን የቆንጆ እስክስቴን ያበባ ደግስ ነው ደግስ ነው ደግስ ነው ደግስ ነው ዛሬ ፋሲካ ነው ደግስ ነው ደግስ ነው ባድማን ፊልም ባድማን አንድ ጎል ከፈለኩን እሷን ለጀለሲ ታመጣለች ጀለሷን ኔጋ አንድ ጎል ከፈለኩን እሷን ሴስኪናት ሚገጫው ሷራ ኔጋ አክሽን ነው ቦፋ ይመቸንኛ አዲስ ከስቃጭ አንነካካን ዳዲስ አፍ መከፈት ካንተ ጋር ምን ሊጠቅም ለኛ ኪስ ያገኘነው ለታግ ማንድ እንደ ካናቢስ ሚያ ባድማን ቤቢ ኖ ጀማይካን ኢትዮጵያን ቤቢ አማ አይካን ይፈሩኛል ቤቢ ሞሳ ስላለው ጋር ሸዳሻም ደረቱ ነው ሚያስፓርካን ሲኖ ጓደለንም ማን ፊትም ያማለው ቸካን የኔ ፊት የሚስበው ገባው ነው ባቢላን ከሙዚቃ በኋላ ተመልሰናል። እንዴት ነበር እስቲ በእናታችሁ? በሁለቱም በቃ በሀገረኛውም በሂፓፑም አንደኛ ነበር አይደል? እንግዲህ የዛሬ ቭሎጋችን ይሄን ይመስላል። ፕሊዝ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ ፕሊዝ አለ። እሺ ባይ። በቀጣይ ቪዲዮ እስከምንገናኝ የኔ ቤተሰቦች ላቭ ናቸው።